ተናግዶቱ ለአብርሃም ከጌራራ ወደ ፍልስጤም ከፍልስጤም ወደ ጌራራ የመሰደዱን ዋጋ የምታሰጭው አንቺ ነሽ። ይህስ እንደምንድነው ቢሉ የአብርሃም አባት ታራ ይባላል። ጣዖት ጠራቢ ነበር። ከዕለታት በአንድ ቀን ይህንን ጣዖት ሸጠና ብሎ አብርሃምን ገበያ ሰደደው። ከጎዳና ላይ እያለ ራበው፣ ጠማው። ጣዖቱን ራበኛ ብላኝ፣ ጠማኛ ጠጣኝ አለው። ዝም አለው። ይህም ባይሆን ሻጫውተኝ አለው። ዝም አለው። አብርሃምም ከገበያ ደረሰና ዓይን እያለው የማያይ ጆሮ እያለው የማይሰማ አፍ እያለው የማይናገር አምላክ ከዚህ ጋር አለላችሁና ግዙ እያለ ይጮህ ጀመር። የሚያውቁት አብርሃም አበደ እንዴ ምን ነካው እያሉ ዘብተውበት ሄዱ። የማያውቁት እሱ ያዋረደውን አምላክ ምን ዋጋ ያወጣልኛል ብሎ ቀድሞውኑ ይዞት መጣ ብለው ትተውት ሄዱ። ተመልሶ እኔ ባላውቅ ነው እንጂ አንተስ በዕለተ ሰሉስ የተፈጠርክ እንጨት አይደለህም ብሎ በድንጋይ ቀጥቅጦ ሌላ አምላክ መፈለግ ጀመረ። መጀመሪያ ነፋስ ረቂቅ ነው፣ የሚሄድበት አይታወቅም፣ ኃያል ነው፣ ባሕር ይገስጻል፣ ዛፍ ያናውጣል ብሎ እስኪ ነፋስን ላምልክ ብሎ አሰበ። ቢመረምረው ቤት፣ አረፍ፣ ጠፈር፣ ደፈር ሲከለክለው አይቶ ይህም አይሆንም አለ። እሳት ረቂቅ ነው፣ አይያዝም፣ ኃያል ነው፣ እርጥቡን ከደረቅ ደረቁን ከርጥብ ያቃጥላል። ይህንን ላምልክ ብሎ አሰበ። ቢመረምረው በውሃ ሲጠፋ እርሻ ገደል ሲከለክለው አየ። ይህም አይሆንም አለ። ፀሐይ ብርሃኑ ጽንፍ እስከ ጽንፍ ይደርሳል፣ የበረደውን ያሞቃል፣ የረጠበውን ያደርቃል። ይህንን ላምልክ ብሎ አሰበ። ሲመረምረው መዓልትና ሌሊት ሲፈራረቀው ደመና ሲጋርደው አይቶ አምላከ ፀሐይ ተናበበኒ አለ። በዚህን ጊዜ ከአብርሃም ዘር ከእመቤታችን ይወለድ ዘንድ ነበረውና ሃይማኖቱን ለማጽናት አብርሃም አብርሃም ጻእም ብሔርከ ወተፈለጥ ማዕዝማዲከ ብሎታልና የመሰደዱን ዋጋ የምታሰጭው አንቺ ነሽ አለ። አንድም አስበ አፍቅሮቱ ሰብአ አስበ ተወክፎቱ ነግደ ይላል። ሰው የመውደዱን እንግዳ የመቀበሉን ዋጋ የምታሰጭው አንቺ ነሽ። ይህስ እንደምንድን ነው ቢሉ አብርሃም ከተመሳቀለ ጎዳና 4 በራፍ ያላት ድንኳን ሰርቶ የወጣውን የወረደውን ያለፈውን ያገደመውን ሲቀበል ይኖር ነበር። ሰይጣን በዚህ ቀንቶበት ከዕለታት በአንድ ቀን ግንባሩን ገምሶ ደሙን አፍሶ የኒቢጤ መስሎ ሄዶ ከጎዳና ተቀምጦ እንግዳ ሲመጣ ወዴት ትሄዳለህ ይለዋል። ከደጉ ከአብርሃም ቤት ይለዋል። የቀድሞ አብርሃም መስሎሃል? እነሆ እኔ ያበላኛል ያጠጣኛል ብዬ ብሄድ ይኸው ግንባሬን ገምሶ ደሜን አፍሶ ልብሴን ገፎ ሰደደኝ። አትሂድ፣ እኔን ያገኘ ያገኝሃል እያለ እንግዳ ከለከለበት። አብርሃምም ማዕደ እግዚአብሔር ያለ ምስክር ይቀርባል ብሎ 3 ቀን ጦሙን አደረ። ሥላሴ ሩሩሃን ናቸውና በእንግዳ ልማድ በአረጋዊ አምሳል ሄደው ከደጁ ተቀመጡ። አብርሃምም ሊቀበላቸው እየሮጠ ወጣ። በቀረበም ጊዜ ወደ ምድር ሰገደ። አቤቱ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ። ከቤቴ ገብታችሁ ጥቂት ረፉ፣ እግራችሁን ታጠቡ አላቸው። አቤቱ ባሪያህን አትለፈኝ ብሎ አንድነቱ፣ ከቤቴ ገብታችሁ ጥቂት ረፉ ብሎ ሦስትነታቸውን ተናገረ። ሥላሴም አዝለህ አግባን አሉት። ጽንዓ ፍቅሩን ለማጠየቅ ነው። አንዱን አዝሎ ሲገባ 2ቱን ገብተው አግኝቷቸዋል። ሦስትነታቸውንም አውቆ ሳራን 3 መስፈሪያ ዱቄት አምጥተሽ በአንድ አድርገሽ ጋግረሽ አምጪ ብሏታል። እሷም እንዳዘዛት 3 መስፈሪያ በአንድ አድርጋ አቅርባለች። ከዚህም በኋላ ላህም ሰውቶላቸዋል። ላሙን ባርከው አስነስተውለታል፣ ሕያዋን እንደሆኑ ለማጠየቅ። በዚህን ጊዜ ልጅ እንደሚወልድ ነግረው ሲሄዱ ከ3ቱ አንዱ የዛሬ ዓመት በእውነት ወደ አንተ እመጣለሁ፣ ሚስት ሳራ ልጅን ትወልዳለች ብሎ ተስፋውን ነግሮታል። ይስሐቅን ሳይወልድ አብርሃም ይባል ነበር፣ አበውሁዳን ማለት ነው። ይስሐቅን ከወለደ በኋላ ግን አብርሃም ተብሏል። አበ ብዙሃን ማለት ነው። መዓዛሁ ለይስሐቅ ለይስሐቅ የመሥዋዕቱን ዋጋ የምታሰጭው አንቺ ነሽ። መላእክት ብፁዕ አብርሃም አርከ እግዚአብሔር እያሉ ሲያመሰግኑ ሰይጣን ሰምቶ አብርሃምን ወዳጄ ወዳጄ ትለዋለህ እንጂ በስተርጅና የወለደውን ተወራራሽ ተቆራራሽ የሌለውን አንድያ ልጁን ሰዋልኝ ብትለው እኮ አይሰዋልህም አለው። ጌታም
የአብርሃምን ጽድቅ የሰይጣንን ሐሰት ለመግለጽ ገና በዱር ሳለ አብርሃም አብርሃም ሱሊተ ይስሐቅሃ ወልደከ ዘታፈቅር፣ አብርሃም የምትወደውን አንድ ልጅህን ይስሐቅን ሰዋልኝ አለው። አብርሃምም ከቤት የወሰድኩት እንደሆነ እናቱ እያለቀሰች ታዳክመኛለች ብሎ በዚያው በዱር ባለበት በቅሎውን ጭኖ ሁለቱን አሽከሮቹን አስከትሎ እንጨቱን እሳቱን ወቅለምቱን አሲዞ 3 ቀን ተጓዘ። በሦስተኛው ቀን በሞሪያ አምደ ብርሃን ተተክሎ ተመለከተ። ከዚህ ሰዋልኝ ሲለኝ ነው ብሎ ብላቴኖቹን ከዚህ ቆዩን አላቸው። አነ ወወልዴ የሰጊደነ ንገብ፣ እኔና ልጄ ከዚያ ሰግደን እንመለሳለን ብሎ እንጨቱን እሱ ይዞ እሳቱንና ቢላዋውን ለልጁ አሲዞ ሲሄድ እፀ እሬኢ እሳተ እሬኢ መጥባይተ እሬኢ አይቴ በጉ ለምስዋ ኦ አባዬ እንጨቱን አንተ ይዘሃል፣ እሳቱንና ስለቱን እኔ ይዣለሁ። የመሥዋዕቱ በግ ወዴት ነው አለው። ምሥዋዕቱ ሰሃባሃሎ የአምን እግዚአብሔር አርምም ወልዴ ልጄ ዝም በል መሥዋዕቱን እግዚአብሔር ያውቃል አለው። ደርሰው ደንጊያውን ሲጠፈጥፍ መሠዊያውን ሲያመቻች አባዬ ፈጣሪህ ልጅህን ሰዋልኝ ብሎሃል መሰለኝ አለው። ታዲያ ትጠቀምበታለህ እንጂ አትጎዳበትም አለው። እንግዲያውስ እኔ ሕፃን ነኝ አንተ ሽማግሌ ነህና ስፈራገጥ እንዳላስቆርጥህ እጄን እግሬን እሰረኝ። ደግሞም አባትና ልጅ አይን ላይን ተያይተን ፈርተህ ራርተህ ትተወኝና ከፈጣሪ ጋር እንዳትጣላ በልቤ አስተኝተህ ፊቴን ወደ ምድር ደፍተህ ሰዋኝ አለው። ወአስከቦ በከብዱ ይላል። በልቡ አስተኝቶ ሰይፉን አንገቱ ላይ አሳርፋለሁ ሲል የአብርሃምን ቁርጥ ሕሊናውን ተመልክቶ አብርሃም አብርሃም ኢታውርድ እዴከ ላዕለ ይስሐቅ ቁልኤየ፣ በብላቴናው ላይ እጅህን አትዘርጋ የሚል ድምፅ ሰማ። ቀና ቢል ጻዕዳ በግ በዕፀ ሳቤቅ ታስሮ ተመለከተ። አይ ይህን ሰዋልኝ ሲለኝ ነው ብሎ ይስሐቅን ፈቶ ያንን ተቀብሎ ሰውቷል። ይህ ምሳሌ ነው። ይስሐቅ የዚህ ዓለም ምሳሌ፣ በግ የወልደ እግዚአብሔር ምሳሌ። ይስሐቅ በበጉ ምክንያት እንደዳነ ይህም ዓለም በጌታ ሞት ለመዳኑ ምሳሌ። አንድም ይስሐቅ የመለኮት በግ የትስብእት መጥባይት ቢለዋ በጉን እንጂ ይስሐቅን እንዳላገኘው መከራም ትስብእትን እንጂ መለኮትን ላለማግኘቱ ምሳሌ። አንድም ይስሐቅ የጌታ ሕሊና አብርሃም የመቃብር ይስሐቅን አብርሃም በሕሊናው በሰዋው በሦስተኛው ቀን ድኗል። ጌታም 3 መዓልት 3 ሌሊት በከርሰ መቃብር አድሮ ለመነሳቱ ምሳሌ ነው። ዕፅ የመስቀል መጥባይት የሥልጣነ እግዚአብሔር እሳት የመንፈስ ቅዱስ ሥጋ ዘአስተዳለወ መንፈስ ቅዱስ ነውና ሁለቱ ብላቴኖቹ የሁለቱ ወንበዴዎች ሲሄድ 3 ቀን ሲመለስ 3 ቀን 6 ቀን ይሆናል። የስድስቱ ሰሙነ ሕማማት ምሳሌ። በጉ ከሰማይ ወርዷል ያሉ እንደሆነ ከሰማያ ሰማያት ለመውረዱ ምሳሌ። ከአብርሃም መንጋ ተገኝቷል ያሉ እንደሆነ ከአብርሃም ዘር ለመወለዱ፣ ከዱር ተገኝቷል ያሉ እንደሆነ በሕቱም ድንግልና ለመወለዱ ምሳሌ ነው። ወሰዋስዊሁ ለያዕቆብ የያዕቆብ ሰዋስወ ወርቅ አንቺ ነሽ። ይህስ እንደምንድን ነው ቢሉ ያዕቆብ ከወንድሙ ከኤሳው ተጣልቶ ወደ ሶርያ ሲሄድ ጊዜው መሸበት። ከጎዳና ጥቂት እልፍ ብሎ ደንጊያ ተንተርሶ ተኛ። ከተንተራሳት ደንጊያ ላይ የወርቅ መሰላል ተተክላ ከምድር እስከ ጠፈር ደርሳ በላዋ ላይ ዙፋን ተዘርግቶባት ከዚያ ላይ ንጉሥ ተቀምጦባት መላእክት ሲወጡባት ሲወርዱባት አይተዋል። አፈፍ ብሎ ተነስቶ ዛቲ ኢቲ ወህታ ለሰማይ ዘየ ይትሐነጽ ቤተ እግዚአብሔር፣ ይህ ቦታ እንዴት ያስፈራ! ይህ ቦታ የእግዚአብሔር ስፍራ እንጂ ሌላ አይደለም፣ የሰማይ ደጅ ናት ብሎ ትንቢት ተናግሮላት ዘይት አፍሶባት ሄዷል። ለጊዜው ከ48ቱ ምኵራባት አንዱ ታንጾባታል። ፍጻሜው ግን ድንጋዩ የትንቢተ ነቢያት ሰዋስው የእመቤታችን ያቺ በዚያች ድንጋይ ላይ ጸንታ እንደተተከለች እመቤታችንም በትንቢተ ነቢያት ጸንታ የመኖሯ ምሳሌ ኦ ድንግል አምሳል ወትንቢት ዘነቢያት እንዲል። አንድም ሰዋስው የእመቤታችን ዙፋን የማኅፀኗ ንጉሥ የወልደ እግዚአብሔር መላእክት ሲወጡባት ሲወርዱባት ማየቱ መላእክት የእመቤታችን ማኅፀኗን ዓለም አድርገው 9 ወር ከ5 ቀን ፈጣሪያቸው ኢየሱስ ክርስቶስን ቅዱስ 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 እያሉ የማመስገናቸው ምሳሌ። ወናዛዚቱ ለዮሴፍ ዮሴፍን የምታረጋጊው አንቺ ነሽ።
ይህስ እንደምንድን ነው ቢሉ ወአበዊነሂ ቀደምት ቀኑ ላዕለ ዮሴፍ አባቶቻችን በዮሴፍ ቀንተው ወሴጥዎ ለብሔረ ግብፅ ለግብፃውያን አሳልፈው ሸጡት። በምን ይቀኑበት ነበር ቢሉ የራሔል ሽታ መታሰቢያ እያለ ይወደው ነበርና ከፍቅሩ ጽናት የተነሳ 4 ኅብር 5ኛ ወርቀ ዘቦ ግምጃ ያለብሰው ነበርና በዚህ ይቀኑበት ነበር። ከዕለታት በአንድ ቀን አባዬ ሕልም አየሁ አለው። ምን አየህ አለው። 11 ነዶ እኔ ላይ ያስኩት ነዶ ሲሰግዱ አየሁ አለው። 11 ነዶ ወንድሞች ናቸው። በረሃብ ምክንያት ይገዙልህ ይሆናል። ልጄ እንግዲህ ወዲህ ሕልም አየሁ አትበል፣ ወንድሞችህ ይጣሉሃል አለው። ዳግመኛም አባዬ ሕልም አይቼ ተርጉምልኝ አለው። ልጄ ሕልም አየሁ አትበል አላልኩህም አለው። ይኸውም አልቀረም ይተረጉምለታል። እስኪ ምን አየህ ንገረኝ አለው። 11 ከዋክብ ፀሐይ፣ ጨረቃ በእኔ በኩል ላለው ኮከብ ሲሰግዱ አየሁ አለው። ፀሐይ እኔ አባትህ ነኝ፣ ጨረቃም እናትህ ናት፣ ከዋክብትም ወንድሞችህ ናቸው። በረሃብ ምክንያት ወደፊት እንገዛልህ ይሆናል አለው። ምነው እናቱማ ያን ጊዜ ሞታ የለም ቢሉ ብትኖር የሚገዛ ስለሆነ አንድም ሞግዚቷን ቆጥሮ በዚህ ይቀኑበት ነበር። ከዕለታት አንድ ቀን ለወንድሞች ስንቅ ሰጥተህና ብሎ ሰደደው። 3 ቀን ፈልጎ አጣቸው። ጦሙን አደረ። በ3ኛው ቀን አንድ ሰው አገኘ። አይቴ ርእዩ አሃዌ ወንድሞቼን አይታቸዋል አለው። ትናንትና ቴምናታ ውለው ነበር፣ ዛሬ ወደ ዶታይን እንሰማራለን ሲሉ ሰምቻቸዋለሁ። የዶታይንን ጎዳና እየጠየቅ ሂድ አለው። ሲሄድ ገና ከሩቁ አሻግረው አይተው መጻ ዝኩ ሐላሜ ሕልም ንዑ ንቅትሎ ንርአይ ሕለሚሁ ያ ሕልም አየሁ የሚለው ግብዝ ወንድማችን እነሆ መጣ፣ ኑ እንግደለው፣ እስኪ ከሞተ በኋላ ተነስቶ ይገዛን እንደሆነ እናያለን ብለው ወደሱ እየሮጡ ሄዱ። እሱ የናፍቆት መስሎት ወደ እነሱ እየሮጠ ሄደ። የያዘውን ስንቅ ተቀብለው አንዱ በጥፊ አንዱ በቡጢ አንዱ በጡጫ አንዱ በርግጫ ይመቱት ጀመር። ሮቤል ይህ ልጅ አጥንታችን ፍላጭ የሥጋችን ቁራጭ ነውና አንግደለው፣ የክረምት ውሃ የሚቆምባት ጉድጓድ አለች፣ ከዚያ እንጣለው አላቸው። እንዲህ ማለቱ ሮቤል ከአባቱ ቅብት ደርሶ ነበርና ሰርቄ ወስጄ መታረቂያ ይሆነኛል ብሎ ነው። አንድም ከብት የሚመልሱት በተራ ነው። ያመጣላቸውን ስንቅ ሲበሉ የሮቤል ተራ ደረሰ። ሊመልስ ሄዶ ሳለ እስማኤላውያን ነጋዴዎች መጡ። ይሁዳ የይሁዳ ፊት አውራሪ ነውና ይህ ልጅ የአጥንታችን ፍላጭ የሥጋችን ቁራጭ ነው፣ ብንገለውም አንጠቀምም፣ ይልቅስ እንሽጠው አላቸው። እነሱም ተስማምተው ለእስማኤላውያን ለ20 ብር ሸጠውታል። ምን ነው ለ30 ብር አይደለም ቢሉ የሚዛን ደግነት ነው። በእነዚህ 20 በእነዚያ 30 ይሆናልና። ያን ጊዜ ስምዖን ይህ ኮብላይ ባሪያ ነው፣ እንዳይከዳችሁ በደንብ ጠብቁት ብሎ በጥፊ መቶታል። ወዲያው ልብሱን አስቀርተው 2 ጠቦት አርደው ልብሱን ደም ቀብተው ርኢ ለመክዳኑ አባታችን ዮሴፍ ወደኛ ሰደው ኖሯል፣ ይህ ልብስ የዮሴፍ ልብስ ይመስላል አሉት። አዎ ስንቅ አድርሰህ ና ብየው ሰድጀው ነበር፣ አርዌ እኩይ በልዖል ወልድየ ልጄ ክፉን አውሬ በልቶታል እያለ ያለቅስ ጀመር። ይህ ምሳሌ ነው። ዮሴፍ የጌታ ይሁዳ የይሁዳ ስምዖን የጸሐፍት ፈሪሳውያን። አንድም ዮሴፍ የመለኮት ልብስ የትስብእት ደሙ ልብሱን እንጂ ዮሴፍን እንዳላገኘው መከራም ትስብእትን እንጂ መለኮትን ላለማግኘቱ ምሳሌ። እንዲህ ስለሆነ ግን ምሳሌ ዘይሐጽጽ ነው። ዮሴፍ ከልብሱ እንደተለየ መለኮት ከትስብእት የተለየ አይደለምና ወሶበን ሜስል ዘንተ ምሳሌ ኢይምሰልክሙ ዘንፈልጦ ለመለኮት እምትስብእት በከመ ተፈልጠ ዮሴፍ እምልብሱ እንዲል። አንድም ዮሴፍ የጌታ ዮሴፍ ሕያው በግብፅ ምውት በከነዓን እንደሆነ ጌታም ምውት በሥጋ ሕያው በመለኮት ነውና ስምዖን ዮሴፍን በጥፊ እንደመታው ፈሪሳውያንም ጌታን በጥፊ መተውታልና እስማኤላውያን ወስደው ለጲጥፋራ ለ30 ብር ሸጠውታል። ሕያውን ተቀብለው 10ሩን በቀረጥ ተቆጥረውበታል። እሱም ደግነቱን ጥበቡን ተመልክቶ የውስጥ ጉዝጉዙ የሜዳ ንስንሱ ባንተ ይሁን ሀብቴ ንብረቴ በእጅ ይሁን ብሎ ሾሞታል። ወሃሎ እግዚአብሔር ምስሌሁ
እግዚአብሔር በረድኤት በበረከት ከሱ ጋር ነበረ። ዋዳኖም ኩሉ ምንዳቤሁ ከመከራ ሁሉ አዳነው። ይህስ እንደምንድነው ቢሉ ወወደት አዕይንቲሃ ብእሲተ ጲጥፋራ ላዕለ ዮሴፍ እንዲል ዮሴፍ እጅግ መልከ መልካም ነበረና የጲጥፋራ ሚስት ሲወጣ ባቱን ሲገባ ደረቱን እያየች በሐጸ ዝሙት ተነደፈች። ባገኘችው ቁጥር ከኔ ጋር ተኛ ተድላ ደስታ እናድርግ እያለች